ወሳፕ ዩቲዩብ ቤባ ነኝ። ሁሉ ሰላም ሁሉ ተማም። ዛሬ ደግሞ የምንገኘው ጫሞ ሐይቅ ነው። ጫሞ ሐይቅ የሚኖረን ቆይታ ምናምን በደንብ እናሳያችኋለን። ይመቻችሁ። እዚህ ጫሞ ሐይቅ መጥቼ ማንንም ባገኝ ጥሩ ነው። ዮርዳኖስ ከፍ ያለው ነይ ዮርዲ። እነዚህ ይኸው እንዳለ ማንቹ ቁመት ናቸው እነዚህ ሁሉ። ይሄ አሳ አሁን ከዚህ ከጫሞ ሐይቅ የወጣ አሳ ነው። ስማ ስንት ኪሎ ነበር ይሄ ሲወጣ? 70 ምናምን ኪሎ። ከአንድ ሰው ይበልጣል እኮ ከኔ ኪሎ ይበልጣል እኮ። በጣም ትልቅ አሳ ነበር። እንደዚህ አይነት አሳዎችም አሉ ማለት ነው። አሳ ልበላሉ በጣም ይገርማል። ከዚህ የተረዳነው ነገር ወደ እንትኑ አሳያቸውና ውሃ እንድጠጣ አይፈልጉም። ድራፍት 70 ብር ነው፣ ውሃ 2 ሊትር 100 ብር። ምን 70 ብር ነው? ድራፍት 70 ብር። መታወቁም እኔ አስጎብኝ ባመጣው እኔ ነኝ ማስጎብኛቸው። ብቻ እንዴት አየው እስካሁን ሐይቁን? ሐይቁ የሐዋሳ ይበልጣል። የሐዋሳ ንጹህ ነው። የሐዋሳ ያበደ ነው እኮ። የሐዋሳ አዞ ስለሌለው ነው ብዙ እንትን የለውም። አጄ ግን ይሄኛው ከዛኛው ሐይቅ ንጹህ ነው። ያ ሊትራሊ አፈር ነው። የአባያ በጣም ከዚህ የሚደፈርሳል። አባያ በጣም ቀይ አፈር ጎርፍ የጎርፍ በጣም ውሃቸው ደፍራሳ ነው። ሐዋሳ ሰማያዊ ነው፣ ንጹህ ነው። ውሃው ንጻት አይደለማ ግን አሳቸው ትልልቅ ነው። አሳ ይሁን አምባዛ አላውቅም፣ ግን አምባዛ እሱ ነገር ነጭ አሳ እዚህ ብቻ የሚገኝ አሳ ነው እንዴ? በብዛት ሌላ ዝዋይ ነው ያለው። አሳ ላይ አሳ ኖርማሎቹ አሳ ነው ያሉት። እዚህ የሆነ ነጭ አሳ አምባዛ የሚመስል ፂም ያለው አሳ ነው ያለው። ፂም ያለው አሳ ጸዴ ነው። ፂም እስቲ አባ አሳ ነው የምንለው እኛ እዚህ ፂም ያላቸው አባ ናቸው። ብቻ እሱን ከቀመስን በኋላ ጀጅ እናደርጋለን። ይሄን ይመስላል አሳው። አትበ ኢየሱስ አቸኩል እና ከእሳት አጥቶ ያመጣጣይ ምን ከመሰዋ እስቲ ይሄ ለየት ያለ ነገር ነው። ኪራይ ያዘዝ እንደ ያን ነገር በልተን አናውቅም። ሐዋሳ የለም እንደዚህ ወፍማን እንደ ነበር ይቻላል። ሰው የሚጠሙኑ ጋር ይደረግ መሀል ላይ ፈስ ይደረጋል። አሁን ብዙ ሰርዲን ነው አይደለ? ሰርዲን ነው የሚለው ሰርዲን ይሄ አሳ ኦሬዲ አለው መሰለኝ እኮ ነው ነገር ምን ነው የሚባል አሳ ጥብስ እኮ የሚገርም ነው። ሙያቸው ወንዶች ነው የሚሰሩ ጎበዝ ናቸው። ቂጣ ነው ለቂጣ ደግሞ ፊሽ ነው። በጣም 2 ኪሎ ነው ባይዚያ 2 ኪሎ በስማ በጣም ብዙ ነው። 2 ኪሎ አሳ አይ ፊሽ በእናትህ ናፍቆኝ ነበር። ይሄ በእናትህ ናፍቆኝ ነበር። 3-4 አመት ይሆነኛል እዚህ መጥቼ ከበላሁ። ከናውም እኮ ነው የበላው ነው ዛሬ። ያበደ ነው ማለት ነው። ተመቸሽ? ከአንድ እስከ 10 12 ሳቅሳላ 12 ያለ ይሄ እኮ ነው አበሻ። በቃ ምርጫ ስትሰጠው ከሰጠው ምርጫ በላይ ነው እንትን የሚለው። አይ ያበደ ነው ማለት ነው። እንደዚህ አይነት ነገር በልቼ አላውቅም ብላ The only way to it is to it, no way around it. A 40 week
cruising like the Caribbean with mileage. I'ma always be solid. I'm a young brother with knowledge. Go do the science, dog. Always up like a pilot, dog. Look at my eyes, I'm tired, dog. The time that it takes, I'm aiming for the space. Gotta build my empire, dog. I make sales, not a buyer, dog. He don't compare, he a liar, dog. Stack it up till it can't fold, huh. I just did 10 in a row, huh. I just did 10 in a row, huh. I just did 10, gotta go. ዌልካም ቱ በቀለ ሞላ ሆቴል። ጀመር እንዳለ እዚህ የተዳላ ሀገር ነው ያለው። እስቲ እንዴት ነው ቦታው? ሰዴ ነው። ዋን ከቃጠሎ መተዚ ሌላ ታሪክ አንዴ እሱን እኮ ነው ለዚህ እቺን ጠራራ ፀሐይ በዚህ ካላሳለፍክ ማለት ነው ሮም ውስጥ አይገፋም። አቤሌት ነው ሄዶ ቁጭ ያለ ከኋላዬ ነው ማለት ነው። አንግል ያ ፓራዳይዝ ነው ይሄ ያኛው አሁን እንትኑ ነው ቀዩ እንትን ዩኒቨርሲቲው ነው መመረቂያ አዳራሽ። ፓራዳይዝ ዝቅ ያለው ከስር ያለው እንዲህ ፓራዳይዝ ነው። ያ ኃይሌ አለ የቱ እዛማ ኃይሌ ነው። ከኃይሌ ጎኗ ፓራዳይዝ እኮ ጫካው ፓራዳይዝ ነው። እዛ እዚህ ጋር እንዴት ትቀመጣለህ ነው ማለት ማሜ ጋንዲ ዘጠብለ ካልኩ ይሄ ጠራራ ፀሐይ እስኪያልፍ ድረስ ማለት ነው። እንድች ብለህ በቃ ደቅ በዚህ ሰዓት እንዳልኩ ነው። በዚህ ጠራራ ፀሐይ ይሄን ፋያል እዚህ ምናምን የለም ሙቀቱ እኮ በቃ ሰላም። ከስር ምንጭ ነው። የእግዚአብሔር ልጅ ከፊት አለ። ፊት ለፊት አለ። አቶ ምንድን ነው አይ ወዴት ነው ወደ እኔ ውፍ የምትለው? ኧረ ምታው ንብ እኮ ነው። ኧረ ንብ አደረግኝ ማለት ንብ አታውቅም። አይ የት አለ እርገጠው ተርብ እኮ በጣም ከንብም በላይ እኮ ያማል እንዴ አንተ የእግዚአብሔር ልጅ ውስጥ ነው። እኔ እኮ የሆነች ፓርት አለች። ይሄውና እኮ የእግዚአብሔር ልጅ ማለት በቃ ያው የምታየው ጫካ እንትን አለ። እሱ የእግዚአብሔር ልጅ ነው። በቃ መሀል ላይ ያለው ተራራ ይኸውና፣ ይኸው በዚህ በኩል ያለው አባያ ነው። እዚህ በኩል ያለው ደግሞ ጫሞ ነው። መሀል ላይ የእግዚአብሔር ልጅ። ይሄ ማለት የእግዚአብሔር ስራ ነው ይባላል። አንድ ላይ ከተገናኙ እነዚህ ሁለቱ ሐይቆች እዚህ ጋር ያለው ተፈጥሮ ምናምን አይኖርም ይባላል። ያሰምጠው ነበር አባላ። ለዛ ነው ይሄ የእግዚአብሔር ልጅ መሀል ላይ እግዚአብሔር አስቦ የሰራው ብሎ ያምናሉ። ተሰክሳለህ አቤል ንገረው በእናትህ ሳክስ እንዳልሆነ። እንደዛ ነው የሚባለው እኮ አስብ። እኚህ ሁለቱ ቢገናኙ እኮ በቃ ወደ ዛፎቹ ምናምን ይገባል። ስለ ግዴታ ውጪ መውጣት የለብም ግን ኢንጆይ ለማድረግ የተረዱት እሱ። አረ በጣም ትችላለህ እውነት። እስቲ አሁን ከኢንተርኔት የነፃ ጊዜ አሳልፍ፣ ከስክሪን የነፃ ቆይን ይሄ እዛ ጋር ከፍሎታል። እኔ አይቶት እንዴት መሰለኝ የሚመስለኝ ነበር ይሄ ከፍ ብሎ በዛ ጋር የሆነ ቦታ የሚገናኙ ነበር ይመስል። አባያ እናንተ አይገናኙም ማለት ብቻ። ይሄ ድልድዩ እንትን የእግዚአብሔር ድልድዩ ያለበት ግን የእግዚአብሔር ድልድይ ፊልሙን አይቷል። የእግዚአብሔር ድልድይ ነው ምን ፊልም ላይ ነው? እና እሱ እኮ ከተራራ ጋር እኮ አይገናኝም። ምን የት ነው? ኦኬ ሌላ ቦታም አለ የእግዚአብሔር ድልድይ የሚባል። አረ ቦንጋ ላይ የነሱ ሊትራሊ ድልድይ እኮ እኔ እሱ ነው የመጣልኝ ታውቃለህ። የእግዚአብሔር ድልድይ የተባለው ሐይቆቹ ማለት ነው። እንደዛ በለኝ። ነጭ ሳር ውስጥ ምን ምን አለ? ዜብራ አለ። እሱን ተው። ሌላስ? በቃ አረ ብዙ ነገር አለ እንጂ አንበሳ ምን አይደለም እንዴ አንተ? አለ ይላሉ ባለ ጥቁር ወፈር አንበሳ አለ። ስማ ሰርች አድርገህ እኮ ማየት ትችላለህ እኮ። በቃ አታስጨንቀን እንጂ